ይሄ የብዙዎቻችሁ ጥያቄ እንደሆነ ይገባኛል። ከምሬ ነው። እኔ እንደማስበውም እናንተም ኮመንት ላይ እንደጻፋችሁልኝ ያሰብኩት ምን ያክል በፍርሃት ውስጥ እንዳላችሁ ነው የሚያሳየው ኮመንታችሁም ሀሳባችሁም። እና እንዴት ቪዲዮ እንደዚህ በዚህ ልክ በጣም ደፋር ነው ምናምን ላላችሁኝ ቴንኪው። እና ከእናንተ የሚጠበቀው አንደኛ ማስወገድ ያለባችሁ ነገር ብዬ ማስበው ሰው ምን ይለኛል የሚለው ሀሳባችሁ ከዚህ ያስወግዱ ከአይምሯችሁ። ገባችሁ? ወጥታችሁ እስኪሰሩ ነው በቃ የሚከብዳችሁ ነው ሀሳቡ። ገባችሁ? ሰው አይቶ ነገር ይለኛል ምናምን አይነት ነገር ሼም ጭራሽ አያስፈልገውም። በቃ ይሄ ማስወገድ ያለባችሁ አንድና አንድ ነገር ነው። ስለዚህ ጋይስ እኔ የሚመክራችሁ ነገር ብሎ ስሩ ነው በቃ። ሀሳብ ፍጠሩ። በጣም ቀለል ያለ ነገር የሌላው ኮንቴንት ራሱ ላይ የሆነ ነገር ጨምራችሁ መስራት ትችላላችሁ። ምንም የሚከብደው ነገር የለም። ይሄ እንግዲህ እነዚህ ቪዲዮዎች ትናንት ነው የሰራኋቸው። ገባችሁ? ከዚህ በፊት የነበረኝ እንኳን ተዘግቶብኝ እንደ አዲስ ነው የጀመርኩት። አያችሁ መሞከር ነው በቃ። አንድ ነገር ዛሬ ስትሞክር ነገ ደግሞ የተሻለ ታደርጋለህ። እኔ እንደዛ ነው የማስበው። እኔ ወይ ትልቅ ደረጃ ምናምን ኖ እንደዛ አይደለም። ለማለት ያ ቦታ አስቤ የሚሰራው ነገ ዛሬ የተሻለ ነገር እየሰራሁ እሄዳለሁ በሚል ነው። ስለዚህ መስራት እየፈለጋችሁ መስራት ላልቻላችሁ ይሄ ቪዲዮ ለእናንተ ነው። እንግዲህ እነዚህ ቪዲዮዎቹን ያዩዋቸው። መንገድ ላይ በጣም ብዙ ሰው የተዝናናበት ቪዲዮ ነው እንደምታዩት ማለት ነው። ከምሬ ነው። መንገድ ላይ በጣም ብዙ ሰው ያዝናናሁት ቪዲዮ ነው። እንዲሁም ላይቭ ላይ ነው በቃ ቀጥታ ከዛ ውርጄ ነው ካት አድርጌ ኤዲት አድርጌ ፖስት ያደረኩት እንጂ ቀጥታ ላይቭ ላይ ነበር ሲሰራ የነበረው። እና በጣም ዞ ማዝናናት በጣም ይመቸኛል። ተፈጥሮ ሲሰሩም ጥሩ ስራ ስሩ በቃ። ይነሳስብ ያው ሰርታችሁ ታዋቂ ሆናችሁ ነገ ደግሞ ተመልሳችሁ ወርታች ከምትወርዱ ገባችሁ? ዛሬ ጥሩ ስራ ስሩ። ዛሬ እንኑር ነገ ለማናቅ አናቅም አይደል? ስለዚህ ሰሩ ጥሩ ስራ ስሩ። ሰውን በቃ የሚያስከፋ ሰው ምናምን እንትን የሚልባችሁ አይነት ስራ አትስሩ ነው የኔ ሀሳብ።